የዛሬ 2 ዓመት የራሴን ስራ ሳልጀምር በፊት እነዚህ 3 ነገሮች ባትኖሩ በጣም ብዙ ታይም እና ኤነርጂ ሴቭ ያደርጉልኛል ብዬ ያሰብኳቸውን ነገር ላካፍላችሁ። ኢንቨስተር ያስፈልገናል ብለን ማሰብ። ብዙ ጊዜ የውጭ ሀገር ስታርታፖች እንሰማለን አይደለ? $1 ሚሊዮን ፈንድ ሬዝ አደረጉ፣ $500,000 ሬዝ አደረጉ ምናምን። ስለዚህ ብዙ ጊዜ ኢትዮጵያ ውስጥ ራሱ እንደዛ ነው የምናስበው፣ ግን አይደለም። የሆነ ስታርታፕ ለመጀመር የሆነ ቢዝነስ ለመጀመር ብር ያስፈልጋል። ለምን? አሁን ያን ብር ምንድን ነው የምናደርግበት? ያን ብር ሲመጣ ማርኬቲንግ ላይ እናደርገዋለን፣ ወይ ቴክኖሎጂ ወይ ሶፍትዌር ዴቨሎፐር ላይ እናደርገዋለን አይደለ? ግን አይደለም። አሁን ላይ በባዶ መጀመር እንችላለን። ምንድነው የምናደርገው? ብዙ ጊዜ እኔ አሁን ፐርሰናል ያደረጉት መሀል ላይ በደንብ የገባኝ ምንድነው ጓደኛዬ ሶፍትዌር ዴቨሎፐር ነው፣ እኔ ደግሞ ሴክስ እሰራለሁ። ስለዚህ ከመቀጠል ይልቅ እሱን ሼር ሰጥቼው ባደርግ ይሻለኛል፣ which is very easy. so it's not about ኢንቨስተር ማግኘት ሳይሆን ዋናው ሀሳብ ባላችሁ ነገር መስራት። ስለዚህ ያላችሁን ነገር ይዛችሁ መስራት ነው እንጂ ዶንት ምንድነው go out and find investors። ሁለተኛ ደግሞ ግዴታ አንተርፕረነር መሆን የለባችሁ። የራሴ ስራ መፍጠር አለብኝ ምናምን መሆን የለባችሁ። በጣም አሁን አንተርፕረነር ሲባል ትልቅ ነገር ይመስላል አይደል? እኔም ተገድጄ ምናምን ነው አይደለም፣ በቃ እኔ ስለምፈልገው። ስለዚህ መጀመሪያ እናንተ ማወቅ አለባችሁ አንተርፕረነር ነው መሆን የምፈልገው ወይ ቅጥር። ቢካዝ አሁን ብዙ ሰዎች ቅጥር እንደውም ይሻላቸዋል። ብዙ ብር አገኛለሁ ብለው ካሰበበት ቅጥር ይሻላል ከአንተርፕረነር ይልቅ። የሆነ ታይም ዌስት አደርጋለሁ ወይ የራሴን ታይም እፈልጋለሁ ሲባል it doesn't make sense። እኔ 24/7 ነው የምሰራው፣ እስከ እሑድ ነው የምሰራው። ስለዚህ ያን ፍሪደም ያለን ብዬ አላስብም። ዋናው መሆን አለብኝ ወይ ነኝ ወይ ብላችሁ መጀመሪያ ቴስት አድርጉ። ከዛም በኋላ ነው ስታርታፕ ወደዚህ የሚገባው። ሶስተኛ ደግሞ ኔትወርክ ነው አለማድረግ። ብዙ ጊዜ እኛም አሁን ቴክ ዴቨሎፐሮች አላችሁ አይደለ? ብዙ ጊዜ ቤት ተቀመጡና ዱ ኮድስ ምናምን፣ ግን ያም ፕሮዳክት ውጭ ሄዶ ለሰው አያናግሩም ወይ ለሰዎች ፊድባክ አይሰበስቡም። which is very በጣም ትንሽ ምንድነው ዳውን ሳይድ ነው። የእናንተ ፕሮዳክት ውጭ ካወሰዳችሁት ኔትወርክ ካደረጋችሁት ከሰዎች ጋር ምናምን ካደረጋችሁት ምንም doesn't make sense። ስለዚህ it's about who you know that matters, not about what you know, it's who you know that matters። ወጣችሁ ኔትወርክ አድርጉ። ብዙ ጊዜ አሁን ሰው እንደውም ቀጠር የሚገባው እንዴት ነው? word of mouth በሬኮሜንዴሽን ነው የሚገባው አይደል? ሲቪ ብዙም አይታይም አይደል? ብዙም ቢታየም እንኳን ግን ይሄ ሰው ኤኦ ተብለ ሪኮመንድ ይደረጋል። ስለዚህ ዋናው የምታውቁት ሰዎች ኔትወርካችሁን በደንብ ባሱ። ከዛም በኋላ ነው በደንብ ወደ ስራ ጀምሮ የሚመከረው። እኔ እንደዛ በደንብ አምንበታለሁ።